ሰላም ዛሬ የዲጂታል ደህንነታችንን ስለሚጠብቀው የቁጥሮች የፊደሎችና የካራክተሮች ስብጥር ስለሆነው ፓስወርድ ዓለም 8 አስገራሚ እውነታዎችን እናወራለን። የመጀመሪያው የኢንተርኔቱ ዓለም ላይ በስፋት ጥቅም ላይ የሚውለው ፓስወርድ 123456 ሲሆን በየዓመቱ የሚደረጉ ጥናቶች የሚያሳዩት 123456 የተለመደ ፓስወርድ መሆኑን ነው። ፓስወርድ የሚለው ቃል ደግሞ በስፋት ጥቅም ላይ የሚውል ፓስወርድ በመሆን በሁለተኝነት ይከተላል። እነዚህም ፓስወርዶች አሁንም የምትጠቀሙ ካላችሁ ዛሬ የመቀየሪያ ጊዜ ነው። ሲሪየስ። ሁለተኛ ረጅም ፓስወርድ ከአጭር ፓስወርድ ጋር ሲነጻጸር እጅግ በጣም ጠንካራ ነው። በምሳሌ ብናስረዳ 6 የፊደሎች የቁጥሮችና የምልክቶች ስብጥር የሆነን ፓስወርድ ሀከሮች ለመስበር የሚፈጅባቸው ጊዜ የሰከንዶች ሲሆን ፓስወርዱን ርዝመት በእጥፍ ብንጨምረው ወይም 12 ካራክተሮች ብናደርገው ሀከሮች ይህንን ፓስወርድ ለመስበር ክፍለ ዘመናት አይበቃቸውም። ረጅም ፓስወርድ መጠቀም የዲጂታል ደህንነታችሁን ለመጠበቅ ትልቅ ድርሻ አለው እንደማለት ነው። ሶስተኛ ውስብስብ ፓስወርድ በጥንካሬ ከረጅም ፓስወርድ እጅግ ያነሰ ነው። ይህንን በምሳሌ ስናይ ብላክ ዋሊያ 17 ላብስ ብሬድ የሚለው ረጅም ግን ደግሞ ለማስታወስ ቀላል የሆነ ፓስወርድ ካፒታል ኤች አት $ሳይን ኤስ እና ስሞል ቢ ከሚለው የፊደል የቁጥርና የምልክት ስብጥር ከሆነውና ለማስታወስ አስቸጋሪ ከሆነው ፓስወርድ በመቶ እጥፍ በሀከሮች ለመሰበር አስቸጋሪ ነው። ሀከሮች የሚጠሉት ፓስወርድ ረጅም እንጂ ውስብስቡን አይደለም። ስለዚህ ፓስወርዳችሁን አሁንም ረዘም አድርጉ። አራተኛ ወደምትጠቀሙት አፕሊኬሽን ወይም ሲስተም ስትገቡ ቱ ፋክተር አውቴንቲኬሽን ወይም ሁለት አይነት የማንነት መለያዎችን መጠቀም፣ ለምሳሌ ፓስወርድ እና ለአንድ ጊዜ ብቻ የሚያገለግል ኮድ መጠቀም 99%ቱን ፓስወርድ በመስበር የሚፈጸምን የሳይበር ጥቃት ይከላከላል። ሀከሮች ፓስወርዳችሁን ቢያገኙ እንኳ ወደ ስልካችሁ የሚላክን ኮድ ካላገኙ የሚፈልጉትን ጥቃት ማድረስ አይቻላቸውም። ስለዚህ ቱ ፋክተር አውቴንቲኬሽን መጠቀም ራስን ከዲጂታል ሌቦች ለመከላከል አይነተኛ መንገድ ነው። አምስተኛ ጉግል በሰራው የዳሰሳ ጥናት 65%ቱ የኢንተርኔት ተጠቃሚዎች አንድን ፓስወርድ ለተለያዩ ዌብሳይቶች፣ አፕሊኬሽኖች እና ሶሻል ሚዲያ ደጋግመው የሚጠቀሙ ሲሆን በቅርቡ በተደረገ የመስክ ዳሰሳ ጥናት ደግሞ ጥናቱ ላይ ከተሳተፉት ውስጥ 91%ቶቹ ፓስወርድን ደጋግሞ መጠቀም አደጋ እንዳለው እንደሚረዱ ሲገልጹ 59%ቶቹ ደግሞ አደጋ እንዳለው ቢያውቁም አሁንም አንድን ፓስወርድ ደጋግመው ለተለያየ ፕላትፎርም እንደሚጠቀሙ አምነዋል። ስድስተኛ የተለመዱና ቀላል ፓስወርዶችን መጠቀም ሀከሮች ዲክሽነሪ አታክ የሚባል ጥቃት በመጠቀም በቀላሉ ፓስወርዳችንን እንዲዘርፉ ያደርጋል። ሲብራራ የሳይበር ጥቃት ፈጻሚዎች ወይም ሀከሮች ፓስወርዳቸውን ለማወቅ የተለያየ ካራክተር በመቀያየርና በመገመት ጊዜያቸውን አያጥፉ። ይልቁንም ብዙ ሰው የሚጠቀማቸውን የተለመዱ ፓስወርዶች ዝርዝር በተለያየ ኮምቢኔሽን ወይም ስብጥር በብዛት የያዘ ሶፍትዌር በመጠቀም ነው ፓስወርዳችንን የሚያውቁትና የሚፈልጉትን አይነት የሳይበር ጥቃት የሚፈጽሙበት። ይህ ፓስወርድ የመስበር የሳይበር ጥቃት ዲክሽነሪ አታክ ይባላል። ሰባተኛ የቴክኖሎጂው ዓለም በፍጥነት ፓስወርድ አልባ እየሆነ ነው። ትልልቅ የቴክኖሎጂ ካምፓኒዎች ፓስወርድን ወደ ባዮሜትሪክ ቁልፍ እየቀየሩ ነው። ማለትም የጣት አሻራ፣ የአይን አሻራና የፊት ስካን ዋና የደህንነት ማስጠበቂያ መንገዶቻቸው እየሆኑ ነው። ፓስወርድ አልባ ባዮሜትሪክ ሲስተም መጠቀም ብዙ ነገር ያስቀራል። የመጀመሪያው ፓስወርድን በማስወገዱ ለሳይበር ጥቃት ፈጻሚዎች ኢላማ ከመሆን እንድናለን። ሲቀጥል አንድን ፓስወርድ ደጋግሞ ከመጠቀም ነፃ እንሆናለን። ብዙ ፓስወርድ የማስታወስ ችግራችንንም ይፈታል። ስምንተኛና የመጨረሻው በየዓመቱ ግንቦት በገባ በመጀመሪያው ሐሙስ ዓለም አቀፍ የፓስወርድ ቀን እንደሚከበር ታውቃላችሁ። ቀኑ ጠንካራና ውስብስብ ፓስወርድ የመፍጠርና አንድን ፓስወርድ ለተለያዩ አካውንቶች ያለመጠቀም አስፈላጊነት ላይ ያለመ ግንዛቤ በመፍጠር ተከብሮ ይውላል። ቪዲዮ ከተመቻችሁ ላይክ፣ በቀጣይ ደግሞ ሌላ ከሳይበር ሴኩሪቲ ጋር የተገናኘ ቪዲዮ እንዲደርሳችሁ ከፈለጋችሁ ቻናሉን ሰብስክራይብ ማድረግ አትርሱ። መልካም ጊዜ።